ጤና ይስጥልኝ። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸው ዘገባዎች አሁን ማስደመጥ ጀመርን። አበይት ነጥቦችን በቅድሚያ የኢትዮጵያ መከላከያ ሰራዊት አገራዊ ሉዓላዊነትን የማስጠበቅና ህገ መንግስታዊ ግዴታውን ከመወጣት ወጥቶ የገዢው ፓርቲ ስልጣን ለማራዘም እንደ ዋነኛ መሳሪያ እየተቆጠረ መምጣቱ በሰራዊት መዋቅር ላይ ከፍተኛ ስንጥቅ ፈጥሯል። በዚህ ረገድ የቀድሞ የኦህዴድ መሪዎች አማላጆች መሆናቸው ተሰምቷል። እናስቃኛቸዋለን። የፌደራል መንግስት ነዳጅ ወደ ትግራይ እንዳይገባ መከልከሉን ተከትሎ በትግራይ የመጓጓዣ ታሪፍ ዋጋ በእጥፍ ጨምሯል። የትግራይ ጊዜያዊ አስተዳደር ፕሬዝዳንትም አዲስ ሹመት መስጠታቸው ተሰምቷል። እነግራችኋለን። በትግራይ ጦርነት ወቅት በትግራይ ሴቶች ላይ የደረሰውን አስከፊ የጾታ ጥቃትና የጥቃቱን ስልታዊ ባህሪ የሚተነትን እጅግ ጥልቅና ልብ የሚነካ ሪፖርት የትግራይ ጄኖሳይድ ጥናት ኮሚሽን ይፋ አደረገ። ሪፖርቱ በዝርዝር ይዘነዋል። እስራኤልና አሜሪካ በጥምረት ከኢራን ጋር እያደረጉት ያለውን ጦርነት ተከትሎ በቀይ ባህርም አዲስ የጦርነት ቀጠና እንዳይፈጠር ተሰግቷል። እስራኤል ወደ ሶማሊላንድ ሰራዊቷን ማስገባቷን ተከትሎ የጅቡቲ ፕሬዝዳንት ኦማር ጊሌ ተቃውሟቸው አሰምተዋል። እንዳስሰዋለን። ኢራን የአዲስ የሾሞቹ መሪዋ ማንነት ይፋ ከማድረግ ተቆጥባለች። የአሜሪካው ፕሬዝዳንትም የኢራን መሪ እኔ ካልመረጥኩ እያሉ ናቸው። እንዳስሰዋለን። የኢትዮጵያ መከላከያ ሰራዊት እጣ ፈንታ ከድጡ ወደ ማጡ እየሆነ ይመስላል። የኢትዮጵያ መከላከያ ሰራዊት አገራዊ ሉዓላዊነትን የማስጠበቅና ህገ መንግስታዊ ግዴታውን ከመወጣት ወጥቶ የገዢው ፓርቲ ስልጣን ለማራዘም እንደ ዋነኛ መሳሪያ እየተቆጠረ መምጣቱ በሰራዊቱ መዋቅር ላይ ከፍተኛ ስንጥቅ ፈጥሯል። ሰራዊቱ ከወታደራዊ ግዴታው ባሻገር እንደ ካድሬና እንደ ቀበሌ አስተዳዳሪ እንዲሰራ መደረጉ ውጤት ሊያመጣ ባለመቻሉም ከፍተኛ ወታደራዊ አዛዦች ሳይቀር ስጋታቸውን ለጠቅላይ ሚኒስትሩ በቀጥታ ለመናገር ተቸግረው በአማላጅ ለመላክ እየሞከሩ መሆኑን ተሰምቷል። የብልጽግናን መንበር ለመጠበቅ በየሸንተረሩና በየቀበሌው የሚረግፈው የመከላከያ ሰራዊት ዛሬ ከወታደራዊ ሳይንስ መርሆች በራቀ መልኩ የፖለቲካ ካድሬነትና የህግ አስከባሪነት ድርብ ሸክም ወድቆበታል። ይህ ጭንቅ የወለደው የውስጥ መበታተን ያሳሰባቸው ከፍተኛ የወጣር መሪዎች የሰራዊቱን መፍረስ ለጠቅላይ ሚኒስትር አብይ አህመድ ለመናገር በመፍራት በአማላጅ በኩል መልእክት ለመላክ እየተገደዱ ነው። አባዱላ ገመዳ፣ ግርማ ብሩ፣ ጁነዲን ሳዶና ኩማ ደመቅሳ በአማላጅነት ከሚላኩ መካከል ናቸው። ይህም የኢትዮጵያ ወታደራዊ መዋቅር በይፋ እየፈረሰ መሆኑን ማሳያ ነው ተብሏል። የኢትዮጵያ መከላከያ ሰራዊት ምንጮችን ዋቢ በማድረግ ኢትዮፎረም እንደዘገበው ባለፉት 6 ወራት ብቻ 42000 የሚጠጉ የብልጽግና ሰራዊት አባላት ከክፍለ ጦራቸው በመጥፋት ተበታትነዋል። ይህም ከፍተኛ ቁጥር ያለው የመከላከያ ሰራዊት ወደ ትግራይ አዋሳኝ አካባቢዎች እየተጠጋ ባለበት ወቅት ነው። ሰራዊቱ ወደ ትግራይ አዋሳኝ አካባቢዎች በተጠጋ ቁጥር የመጥፋቱ መጠን መጨመሩ ወታደሩ ዳግም ወደ ጦርነት ለመግባት ያለውን ፍላጎት ማጣትና አዲስ ጦርነት ይነሳል የሚለው ስጋት ወታደሩን ቀድሞ እንዲበታተን እያደረገው መሆኑን ተሰምቷል። በርካታ ወታደሮች ወደ አካባቢያቸው የታጠቁ ኃይሎች እየገቡ መሆኑ የሰራዊቱን የውስጥ አንድነት ጥያቄ ውስጥ ይጥለዋል። በተለይ የፋኖ ታጣቂዎች እንደ ሞርታርና ድሽቃ ያሉ ከባድ መሳሪያዎችን ይዘው ለሚመጡ ወታደሮች ከፍተኛ ገንዘብ በመክፈል እንደሚቀበሏቸው ተጠቅሟል። ይህ ደግሞ ሰራዊቱን ለመሳሪያ መነገጃነት እያጋለጠው መሆኑን ያሳያል። በ6 ወር ውስጥ 42000 የሰራዊት አባላት ከጠፋ ጥቂት ኮብላዮች የሚባሉበት ደረጃ አልፎ ወታደራዊ መዋቅሩ እየፈረሰ መሆኑን ያሳያል። ይህም ወታደሩ ለቆመለት ዓላማ ያለውን እምነት ማጣቱን ያረጋግጣል። ወታደሮች የመንግስት መሳሪያ ለታጣቂዎች በመሸጥ ወደ ቤታቸው መሄዳቸውም ወይም ወደ ተቃዋሚ ኃይሎች መቀላቀላቸው በመከላከያ ውስጥ ያለውን የዲሲፕሊን ውድቀት ከፍተኛ ደረጃ ላይ መድረሱም ያጋለጠ ነው ተብሏል። ይህም የታጠቁ ኃይሎች አቅም ሲጠናከር የመንግስትን የውጊያ አቅም በእጅጉ የሚያዳክም ነው። ይህ የሰራዊት መበታተን ለብልጽግና መንግስት ከራስ ምታት አልፎ ሊፈታ የማይችል ሙሉ መዋቅር የመፍረስ አደጋ ተጋርጦበታል። ችግሩ ከወታደራዊ ስነ ምግባር በላይ ፖለቲካዊ መልክ ያለው በመሆኑ መንግስት በኃይል እርምጃ ሰራዊቱን ጠብቆ ለማቆየት መቸገሩና የሰራዊት መበታተን በቀጣይ በአገሪቱ ላይ የሚኖረውን የኃይል ሚዛን ወደ ታጣቂ ኃይሎች ሊያዘነብለው ይችላል እየተባለ ነው። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ አዲስ ሹመት ሰጡ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ አዲስ የትግራይ ክልል ፍትህ ቢሮ ኃላፊ ሾሙ። ፕሬዝዳንቱ በጻፉት ደብዳቤ እንዳስታወቁት አቶ ኪዳነ ነጋሽ ከየካቲት 26 2018 ዓ.ም ጀምሮ በትግራይ ፍትህ ቢሮ የቢሮ ኃላፊ ሆነው እንዲሰሩ መድበዋል። አቶ ኪዳነ ነጋሽ በትግራይ መካከለኛ ዞን የማዕከላዊ ፍርድ ቤት ዳኛ እንደነበሩም ይታወቃል።
በሌላ ዜና የፌዴራል መንግስት ወደ ትግራይ ነዳጅ መከልከሉን ተከትሎ በትግራይ የትራንስፖርት ዋጋ ላይ ማሻሻያ ተደርጓል። በነዳጅ እጥረት ምክንያት ሳቢያ በተፈጠረ ችግር በየአካባቢው ባለው የህዝብ ትራንስፖርት እንቅስቃሴ ላይ መጉላላትና የጉዞ መቋረጥ እያጋጠመ በመሆኑ እንደ ክልል ወጥ የሆነ አሰራር እንዲኖር ቀደም ሲል እንጠቀምበት የነበረው የ70 በመቶ የታሪፍ ጭማሪ ቀርቶ በነበረው ታሪፍ ላይ የ100 በመቶ ጭማሪ መደረጉን የትግራይ ትራንስፖርት ቢሮ ገልጿል። የመቀለ ከተማ ትራንስፖርት መምሪያ ጽሕፈት ቤት በበኩሉ ባጋጠመው የነዳጅ እጥረት ምክንያት ከ30 እስከ 50 በመቶ ጭማሪ ያደረገ አዲስ ጊዜያዊ የከተማ ሚኒባስ ታክሲ ታሪፍ ይፋ አድርጓል። በከተማዋ የሚገኙ የታክሲ ባለንብረቶች በጥቁር ገበያ ያገኙትን ነዳጅ ተጠቅመው አገልግሎት እየሰጡ ሲሆን በፊት ከነበረው ከ30 እስከ 50 በመቶ ጭማሪ አድርገው እንዲያስከፍሉም መመሪያ ወጥቷል። ካለፈው ጥር 2018 ዓ.ም ጀምሮ ወደ ትግራይ የሚገባው የነዳጅ አቅርቦት ሙሉ በሙሉ መቋረጡን የትግራይ ንግድና ኤክስፖርት ኤጀንሲ አስታውቋል። ቀደም ሲል በየወሩ ከ12 እስከ 15 ሚሊዮን ሊትር ነዳጅ ናፍጣ ይቀርብ የነበረ ሲሆን ከየካቲት 2017 ዓ.ም ጀምሮ አቅርቦቱ እየቀነሰ መጥቶ ወደ 850 ሺህ ሊትር ናፍጣ ብቻ ዝቅ ብሎ ነበር። ካለፈው ጥር 2018 ዓ.ም ጀምሮ ግን ነዳጅ ወደ ትግራይ እንዳይገባ ሙሉ በሙሉ ተከልክሏል። የፌዴራል መንግስት ከነዳጅና መድኃኒት በተጨማሪ የትግራይ ድጎማ በመከልከሉ ከ100 ሺህ በላይ የመንግስት ሰራተኞች ደሞዝ ሊከፈላቸው አልቻለም። ከፌዴራል መንግስት የክልል ድጎማ በጀት ባለመምጣቱ ምክንያት ክልሉ ለደሞዝ መክፈያ የሚሆን በቂ ገንዘብ ባለማግኘቱ የሥራ ማስኬጃዎችና ሌሎች ክፍያዎች በማጠፍ የደሞዝ ክፍያ ብቻ እንዲፈጸም ሲያደርግ ቆይቷል። ይሁን እንጂ ለየካቲት ወር 2018 ዓ.ም ደሞዝ መክፈያ የሚሆን ገንዘብ ስለሌለ የደሞዝ ክፍያ መቆሙን ጊዜያዊ አስተዳደሩ ይፋ ማድረጉም ይታወሳል። በትግራይ ጦርነት ወቅት በትግራይ ሴቶች ላይ የደረሰው አስከፊ የጾታ ጥቃትና የጥቃቱን ስልታዊ ባህሪ የሚተነትን እጅግ ጥልቅና ልብ የሚነካ ሪፖርት የትግራይ ጄኖሳይድ ጥናት ኮሚሽን ይፋ አደረገ። የፌዴራል መንግስት ትግራይ ላይ ባወጀው የጄኖሳይድ ጦርነት ከ140 ሺህ በላይ የትግራይ ሴቶች አሰቃቂ በሆነ መልኩ በቡድን ተደፍረዋል። ከነዚህ መካከል የ32 ዓመቷ ባለትዳርና የንግድ ቤት ባለቤት የነበረችው ምልዕተ አንዷ ነች። ምልዕተ ጦርነቱ ወደ ምትኖርበት ከተማ ሲቃረብ ህዳር 8 ቀን 2013 ዓ.ም የ5 ዓመት ልጇን አዝላ ለማምለጥ ስትሞክር በ3 የመከላከያ ሰራዊት አባላት ተያዘች። ወታደሮቹ ልጇን እንድታወርድ አዘዟት። ልጇንም ይገድልን ይሆን ስትል በጆሮዋ አንሾካሾከች። ምልዕተ እንዲተዋት ብትማጸንም አንደኛው ወታደር በጀርባዋ የታቀፈችዋን ልጇን 2 ጊዜ ተኩሶ ገደላት። የልጇም አካል ተበታትኖ ወደቀ። ጥይቱን ምልዕተን ደረቷና ግራ እጇ ላይ ያቆሰላት። ልጇ በአይኗ ፊት ተገድላና አካሏ ተበታትኖ እያለ ወታደሮቹ ያለ ርህራሄ ተረባርበው ደፈሯት። ስትታገልም አንደኛው ወታደር በቢላ ጭኗ ላይ ወጋት። በመጨረሻም ራሷን ስታ ወደቀች። የመከላከያ ሰራዊት ጠቅላይ አዛዥ ጠቅላይ ሚኒስትር አብይ አህመድ በፓርላማ ቀርበው ከሁመራ እስከ መቀለ አንድም ሰው አልገደልንም፣ በሴቶች ላይ የደረሰው ጥቃትም ሴቶች እኮ በወንድ ነው የተደፈሩት፣ የኛ ወታደሮች ግን በሳንጃ ነው የተደፈሩት በማለት ጥቃቱን ለማቅለልና ለማድበስበስ መሞከራቸው ይታወሳል። ከሀገር መሪ የሚጠበቀው ንግግር ሚዛናዊ፣ በሰብአዊነት ላይ የተመሰረተና የተጎጂዎችን ክብር የሚጠብቅ መሆን ነበረበት። ነገር ግን የጠቅላይ ሚኒስትሩ ንግግር ነጋጠባ የሚዘምሩለት የእርቅና የፍትህ ሂደት እንደማይፈልጉ ማረጋገጫ ነው። ጠቅላይ ሚኒስትሩ እንደዚህ ያቀለሉት አሰቃቂ ድርጊት የተፈጸመባት ምልዕተ በመከላከያ ተመታ ራሷን ስታ ከወደቀችበት ቦታ ከአካባቢው የሚያመልጡ ሰዎች በዋሻ ውስጥ አግኝተው የተበታተነው የልጇን አስከሬን ሰብስበው ቀበሩላት። ከ3 ቀን በኋላም ሕክምና አገኘች። በተፈጸመባት ጥቃት ምክንያት ከፍተኛ የአካልና የአእምሮ ጉዳት ደርሷል። በግራ እጇ የአካል ጉዳት፣ የደም ግፊት፣ የወር አበባ መዛባትና የሚጥል በሽታ ሰለባ ሆናለች። በትዳሯ ላይ ከፍተኛ ችግር ደርሶባታል። ባለቤቷ ለልጃቸው ሞት ምክንያት እሷ እንደሆነች አድርጎ በመውቀስም ያዋርዳታል። የምልዕተ እናት የልጇን ስቃይና የልጅ ልጃቸው ሞት ከሰሙ በኋላ በከፍተኛ ስነ-ልቦናዊ ችግር ውስጥ ወድቀዋል። ልክ እንደ ልጃቸው ሁሉ እሳቸውም በሚጥል በሽታ ተይዘው መደበኛ መድኃኒት መውሰድ ጀምረዋል። ይህ በምልዕተ ላይ ብቻ አይደለም። በመቶ ሺዎች የሚቆጠሩ በጾታ ላይ የተመሰረተ ጥቃት የደረሰባቸው የራሳቸው ስቃይ በቤተሰቦቻቸው ጤና ላይ ከፍተኛ ተጽዕኖ እያሳደረ ይገኛል ብሏል ኮሚሽኑ ባወጣው ሪፖርት። ወደ 45.6% የሚጠጉ ተጎጂዎች የደረሰባቸውን የስነ ልቦና ጠባሳ በቤተሰቦቻቸው የጤና መታወክ ውስጥ ተንጸባርቆ ይታያል። ይህ ተያያዥ የስነ ልቦና ጠባሳ ከአሃዝ በላይ የሆነ የቤተሰብን አንድነትና ጤና የሚያፈርስ ከባድ ሸክም ሆኗል። በጠቅላይ ሚኒስትር ትዕዛዝ የተፈጸመው ጥቃት የማህበረሰቡን የስነ ተዋልዶ ጤናና ማህበራዊ ትስስር በማዳከም ህዝቡ ዳግም እንዳያንሰራራ ለማድረግ ያለመ ነው።
ይህንን ድርጊት እንደ ተራ የጦር ወንጀል ሳይሆን እንደ ዘር ማጥፋት ወንጀል እውቅና መሰጠት ተገቢውን ፍትህ ለማግኘት ብቸኛው መንገድ መሆኑን ኮሚሽኑ ባወጣው ሪፖርት አስታውቋል። እስራኤልና አሜሪካ በጥምረት ከኢራን ጋር እያደረጉት ያለውን ጦርነት ተከትሎ በቀይ ባህር ቀጠና አዲስ የጦርነት ቀጠና እንዳይፈጠር ተሰግቷል። የጅቡቲው ፕሬዝዳንት ኦማር ጊሌም እስራኤል በሶማሊላንድ ጦሯን ማስገባት የለባትም ሲሉም ተሰምቷል። እስራኤልና አሜሪካ በጥምረት ከኢራን ጋር እያደረጉት ያሉትን ጦርነት ተከትሎ የአፍሪካ ቀንድ ተቀናቃኝ ኃይሎች በቀይ ባህር ቀጠና ሌላ ጦርነት እንዳይለኩሱ ስጋት ፈጥሯል። ሰሞኑን በመካከለኛው ምስራቅ እየተካሄደ ያለው ውጊያ ለአፍሪካ ተጨማሪ ስጋት ይዞ መጥቷል ይላል በጉዳዩ ላይ የተደረገ ዳሰሳም። በየመን የሚገኙ የሃውቲ አማጽያን ጨምሮ በአፍሪካ ቀንድ የሚገኙ ከኢራን ጎን የተሰለፉ ኃይሎች በቀይ ባህር የሚጓጓዙ የአሜሪካ፣ የእስራኤልና አረብ ኤምሬት የንግድ መርከቦች ጥቃት ሊያደርሱ እንደሚችሉም ተገልጿል። እንደ አውሮፓውያኑ አቆጣጠር በጥቅምት 2023 በእስራኤልና በሐማስ መካከል የተነሳው ግጭት ተከትሎ የሃውቲ አማጽያን በአሜሪካ የጦር መርከቦች ላይ የድሮንና ሚሳኤል ጥቃቶች ማድረሳቸው ይታወሳል። የሁሉም የመካከለኛው ምስራቅ ሀገራት የአሜሪካና አውሮፓ እጅ የገባበት የሰሞኑን ጦርነት ተከትሎ ኢራን የሆርሙዝ ወሽመጥ በመዝጋቷ ምክንያት የዓለም ኢኮኖሚ በከፍተኛ ሁኔታ ተመቷል። ያህል በቃ ብሎ ከኢራን ጎን የተሰለፉ የአፍሪካ ቀንድ ኃይሎች 10 እስከ 15% የዓለም የንግድ መርከቦች የሚተላለፉበት የቀይ ባህር ቀጠና ወደ ትርምስ ያስገብቷል የሚል ስጋት ተፈጥሯል። የሃውቲ አማጽያን በቀይ ባህር የንግድ መርከቦች ብቻ ሳይሆን በጅቡቲ በሚገኘው የአሜሪካ የጦር ሰፈር ሊያጠቁ እንደሚችሉ ተሰግቷል። ይህ በእንዲህ እንዳለ እስራኤል ከአረብ ሀገሮች ጋር ባሰረችው የአብርሃም ውል መሰረት ከሶማሊላንድ ስምምነት መፈጸሟና ለሶማሊላንድ የሀገርነት እውቅና መስጠቷም ይታወሳል። ይህንን ተከትሎ አጃንስ ፍራንስ ፕረስ በየካቲት 24 2018 ዓ.ም ባሰራጨው መረጃም እስራኤል በሶማሊላንድ በርበራ ወደብ ሰራዊቷን ማስገባቷ የሚያረጋግጥ ነው። እስራኤል በሶማሊላንድ ጦሯን ማስፈሯ እንደማይቀበሉት የጅቡቲው ፕሬዝዳንት ኦማር ጊሌ ከሀገራቸው የቴሌቪዥን ጣቢያ ባደረጉት ቃለ ምልልስ ተናግሯል። እስራኤል ወደ አፍሪካ ቀንድ ከገባች ቀጠናው ወደ ተጨማሪ ትርምስ ይገባል ማለታቸውም ተዘግቧል። እስራኤል ለሶማሊላንድ እውቅና በሰጠችበት ወቅት የሃውቲ አማጽያን መሪ አብዱል ማሊክ እስራኤል በሶማሊላንድ በርበራ ወደብ የምታስገባው ሰራዊትም ሆነ ሌላ ነገር የጥቃት ሰለባ ይሆናል ብሎ ማስጠንቀቁም ይታወቃል። እስራኤል በሶማሊላንድ ጦር ሰፈር ለመገንባት ማቀዷና በቅርቡ በኢራን ላይ የከፈተችው ጥቃት በምስራቅ አፍሪካ ያሉ ከኢራን ጎን የተሰለፉ ኃይሎች አዲስ ጦርነት እንዳይፈጥሩ ስጋት ውስጥ ከቷል። የመካከለኛው ምስራቅ ትኩሳት አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት 7ኛ ቀኑን አስቆጥሯል። በመካከለኛው ምስራቅ ቀጠና ባለፉት 7 ቀናት ውስጥ የታየው ክስተት ከዚህ ቀደም ከነበረው እጅግ እየተባባሰ መጥቷል። ኢራን ያልተፈጸሙባት ጥቃቶች አጸፋ ለመስጠት በሚል በተለያዩ አቅጣጫዎች ከ10 በላይ አገራት ላይ ጥቃቶችን ሰንዝራለች። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት በመጀመሪያዎቹ 100 ሰዓታት ውስጥ ብቻ ለዋሽንግተን 3.7 ቢሊዮን ዶላር ወይም በቀን ወደ 900 ሚሊዮን ዶላር ገደማ ወጪ እንዳስከተለ ይገመታል። ይህንን በዋነኝነት ከፍተኛ መጠን ያለው የጦር መሳሪያዎችና ጥይቶች ጥቅም ላይ በመዋላቸው የመጣ እንደሆነ አዲስ የተደረገ ጥናት አመላክቷል። በዋሽንግተን የሚገኘው የስትራቴጂክና ዓለም አቀፍ ጥናቶች ማዕከል የተባለው የጥናት ተቋም ያደረገው ትንታኔ የጦርነቱን እጅግ ከፍተኛ ወጪ አጉልቶ አሳይቷል። ከኢራን ጋር የሚደረገው ጦርነት አሜሪካን በቀን 1 ቢሊዮን ዶላር እያስወጣት መሆኑን ፔንታጎን ገምቷል። የአሜሪካ ጦር ውጊያው በሳምንታት ያልቃል ቢልም በውስጥ መረጃዎች ግን እስከ መስከረም ሊራዘም እንደሚችል እየተነገረ ነው። የአሜሪካ መከላከያ ሚኒስትር ፒት ሄግሴት አሜሪካ በኢራን ላይ የምታደርገው ጥቃት በከፍተኛ ሁኔታ ሊጨምር እንደሚችል ገልጸው ይህም ተጨማሪ ተዋጊ አውሮፕላኖችን የመከላከል አቅሞችንና ተደጋጋሚ የቦምብ ጥቃቶች እንደሚያካትትም ተናግሯል። ምንም እንኳን አሜሪካ ለኢራን ጦርነት ቢሊዮን ዶላሮች እያወጣች ቢሆንም የአሜሪካ ኮንግረስ ግን የኢራን ጦርነት እንዲቀጥል ወስኗል። የጣሊያን የውጭ ጉዳይ ሚኒስቴር አሜሪካና እስራኤል በኢራን ላይ ያደረሱትን የተቀናጀ ጥቃት ዓለም አቀፍ ሕግን የጣሰ ነው በሚል ኮንኗል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በ3 ቀናት የኢራን ጦርነት ውስጥ ብቻ 800 ሚሳኤሎች መተኮሳቸው ጠቅሰው እኛ በ3 ዓመት ጦርነት ይህን ያህል አልተጠቀምንም ብለዋል። እንዲሁም አሜሪካ የዩክሬን ድሮኖች ለመጠቀም ጥያቄ ማቅረቧን አስታውቋል። ከቬንዙዌላና ከኢራን መሪዎች መወገድ በኋላ አሜሪካ ቀጣይ ኢላማዋ የኩባን ስርዓት መቀየር መሆኑን ፕሬዝዳንት ትራምፕ ገልጸዋል። ይህንን መግለጫ የሰጡት ታዋቂዎቹ እግር ኳስ ተጫዋቾች ሜሲና ሱዋሬዝ በተገኙበት መድረክ ላይ ባደረጉት ንግግር ነው። ትራምፕ የኩባ ጉዳይ የጊዜ ጉዳይ ነው ብለዋል። ፕሬዝዳንት ትራምፕ ቀጣዩን የኢራን መሪ የመምረጥ ሂደት ውስጥ መሳተፍ እንዳለባቸውም ተናግረዋል። ፕሬዝዳንት ዶናልድ ትራምፕ በአሜሪካና እስራኤል ጥቃት አያቶላህ አሊ ኻሜኒ የተገደሉባት ኢራን
በቀጣይ ማንን በጠቅላይ መሪነት ትመርጣለች የሚለው ላይ መሳተፍ እንዳለባቸው ለመገናኛ ብዙሃን ገልጸዋል። የአያቶላህ አሊ ካሚኒ ፖሊሲዎችን የሚያስቀጥል አዲስ መሪ እንደማይፈልጉ ለአክሲዮስ የገለጹት ፕሬዝዳንቱ ይህ አይነት ሰው ወደ ስልጣን የሚመጣ ከሆነ በ5 ዓመት ውስጥ አሜሪካ ተመልሳ ወደ ጦርነት እንድትገባ እንደሚያስገድዳት ጠቅሰዋል። የኢራን ከፍተኛ መሪዎች በበኩላቸው የአሜሪካና የእስራኤል ዋነኛ ኢላማ በመሆናቸው ኢራን ከአያቶላህ በኋላ የምትሾመውን የኢራን አዲስ መሪ ማንነት በሚስጥር ይዘዋል። ይፋ የሚያደርጉበት ጊዜም አራዝመዋል። የተከበራችሁ የባና ሚዲያ አድማጭ ተመልካቾች ለዛሬ ያዝናቸው ዜናዎች እነዚህ ይመስላሉ። ስለተከታተላችሁን እጅግ አድርገን እናመሰግናለን። የባና ሚዲያ የዩቲዩብ ቻናል ላይክ፣ ሼር እና ሰብስክራይብ ማድረግ እንዳትረሱ። መልካም ጊዜ